በዚህች ምድር ላይ ካሉ እጅግ በጣም ብልህ ሰዎች መካከል የኖቤል ተሸላሚዎች፣ ቴዎሬቲካል ፊዚስቶች እና የሲሊኮን ቫሊ ቢሊዮነሮች እኛ የምንኖረው በኮምፒውተር በተሰራ ሰው ሰራሽ ዓለም ሲሙሌሽን ውስጥ ነው ብለው በጽኑ ያምናሉ። ይህንን የሚሉት እንደ ምሳሌ ወይም ለፈጠራ አስተሳሰብ ሳይሆን በዋናው የሳይንስ ዓለም ውስጥ ትልቅ ትኩረት ያገኘ ሳይንሳዊና ፍልስፍናዊ መላምት አድርገው ነው። ምክንያቶቻቸው ደግሞ አንዴ ከሰሟቸው በኋላ ከአእምሮ ለመውጣት እጅግ በጣም ከባድ ናቸው። አእምሯችሁን የሚያውኩት 25 እውነታዎች። ኤሎን መስክ እኛ በእውነተኛው ዓለም ውስጥ የመሆናችን እድል ከቢሊዮኖች አንድ ብቻ ነው ብሎ ያምናል። በ2016 በተደረገ የቴክኖሎጂ ኮንፈረንስ ላይ ኤሎን መስክ ስለ ሲሙሌሽን ቲዮሪ ሲጠየቅ ትልቅ ቦምብ ጣለ። እውነተኛው በሆነው ዓለም ውስጥ የመኖራችን እድል ምናልባት ከቢሊዮኖች አንድ ብቻ ነው አለ። ምክንያቱስ? የቪዲዮ ጌሞችን እድገት ተመልከቱ። በጥቂት 50 ዓመታት ውስጥ ከመጀመሪያው ፓንክ ከተባለ ጌም ተነስተን ዛሬ ወደ እውነተኛው ዓለም ለሚመስል ቨርቹዋል ሪያሊቲ ደርሰናል። ሌላ 10 ዓመታት ብንጨምርበትስ? በኮምፒውተር የሚሰሩት ዓለማት ከእውነተኛው ዓለም ጋር በፍጹም ሊለዩ የማይችሉ ይሆናሉ። ታዲያ ይህ የሚቻል ከሆነ በስታቲክስ ስሌት አስቀድሞ የሆነ ቦታ ተፈጥሯል ማለት ነው። የዓለማችን ቁጥር 1 ባለሀብት እኛ በሌላ ሰው ጌም ውስጥ ያሉ ገጸ ባህሪያት ኤንፒሲ ነን ሲል ዝም ብሎ የሚታለፍ አይደለም። ፊሎሶፈር ኒክ ቦስትሮም በ2003 የሲሙሌሽን መላምትን በሂሳብ ቀመር አስቀመጠው። አመክንዮ ቀላል ግን አስደናቂ ነው። ማሰብ የሚችሉ ፍጥረታትን በኮምፒውተር መፍጠር የሚቻል ከሆነና ስልጣኔዎች ራሳቸውን በጦርነት ሳያጠፉ ከቀጠሉ በኮምፒውተር የተፈጠሩት ፍጥረታት ቁጥር ከእውነተኛው ፍጥረታት ቁጥር በብዙ እጥፍ ይበልጣል። በአጽናፈ ዓለም ውስጥ በአጋጣሚ የተፈጠርክ ነፍስ ብትሆን በቁጥር ብዛት ምክንያት አንተም በኮምፒውተር የተፈጠርክ የመሆን እድል እጅግ ከፍተኛ ነው። ፊዚስቶች በሰውነታችን ውስጥ ግልጭ የኮምፒውተር ስህተቶችን አግኝተዋል። አጽናፈ ዓለማችን የሚመራው ልክ እንደ ኮምፒውተር ኮድ በሚመስሉ የሂሳብ ህጎች ነው። ፊዚስት ጄምስ ጌትስ በስተርሊንግ ቲዮሪ ስሌቶች ውስጥ ልክ በኮምፒውተር ላይ ስህተትን ለማረም እንደምንጠቀምበት አይነት ኤረር ኮሬክቲንግ አግኝቷል። እነዚህ ኮዶች ዓለማችን በተፈጥሮ ብቻ የተገኘች ከሆነ እዚያ ውስጥ መገኘት አልነበረባቸውም። ጌትስ ራሱ ይህንን ሲናገር በኮምፒውተራችን ብሮዘር ውስጥ ካለው ነገር ጋር በጣም የሚመሳሰል ነገር ማግኘቴ በእጅጉ አስደንግጦኛል ብሏል። አጽናፈ ዓለም ውስጥ የተገነባው የኮምፒውተር ኮድ ያለ ይመስላል። የብርሃን ፍጥነት የኮምፒውተር ፕሮሰሲንግ ሊሚት ሊሆን ይችላል። የብርሃን ፍጥነት ለምን ፍጹም የመጨረሻው የፍጥነት ወሰን ሆነ? አንዱ ቲዮሪ እንዲላል ይህ ፍጥነት ሲሙሌሽኑ መረጃዎችን ምስል አድርጎ የሚያሳይበት ሬንደር የሚያደርግበት ከፍተኛ ፍጥነት ነው። ልክ በቪዲዮ ጌም ውስጥ በጣም በፍጥነት ለመሮጥ ስትሞክር ጌሙ አዳዲስ አካባቢዎችን ፈጥኖ ለመጫን ሎድ ለማድረግ እንደሚቸግረው ሁሉ የብርሃን ፍጥነትም እኛ የዓለሙን ሲስተም ሰብረን እንዳንወጣ የተደረገ የሃርድዌር ገደብ ሊሆን ይችላል። ኳንተም ሜካኒክስ ልክ እንደ ቪዲዮ ጌም ብልሃት ይሰራል። በቪዲዮ ጌሞች ውስጥ የኮምፒውተር አቅምን ለመቆጠብ የሩቅ ዕቃዎች አንተ ዞረ እስክታያቸው ድረስ ሙሉ በሙሉ አይሰሩም፣ ሬንደር አይሆኑም። ኳንተም ሜካኒክስም ልክ እንደዚሁ ይሰራል። ዝነኛው ደብል ስሊት ኤክስፐሪመንት እንደሚያሳየው ቅንጣቶች ፓርቲክልስ ሰው እስካላያቸው ድረስ በብዙ ቦታዎችና ሁኔታዎች በአንድ ጊዜ ይገኛሉ። ልክ ሰው ሲያያቸው ግን ወደ አንድ ወጥ ቅርጽ ይቀየራሉ። አጽናፈ ዓለሙ ማንም የማያየውን ነገር ግን ዝም ብሎ በማስላት የኮምፒውተሩን አቅም አያባክንም። በፊዚክስ ውስጥ ዝቅተኛውና ትንሹ የርዝመት መለኪያ ፕላንክ ሌንግዝ ይባላል። ከዚህ በታች የፊዚክስ ህጎች ሙሉ በሙሉ ይፈርሳሉ። ይህ ልክ በስልካችን ምስል ላይ እንዳለው የመጨረሻው ትንሹ ነጥብ ወይም ፒክስል ጋር ይመሳሰላል። ምስልን በጣም አጉልተህ ስታየው ወደ ነጥቦች እንደሚቀየር ሁሉ የእኛም ዓለም ከዚህ በታች ሊወርድ የማይችልበት የመጨረሻው የሪዞሉሽን ነጥብ አለው። አጽናፈ ዓለሙ ከፍተኛ የመረጃ ጥቅት ገደብ አለው። በአንድ በተወሰነ ቦታ ላይ ሊቀመጥ የሚችለው ከፍተኛው የመረጃ ዳታ መጠን ቤክንስቲን ባውንድ ይባላል። በጣም ብዙ መረጃን በጣም በጠበበ ቦታ ላይ ካጨካው ያ ቦታ ፈርሶ ወደ ጥቁር ቀዳዳ ብላክ ሆል ይቀየራል። ይልክ በኮምፒውተር ውስጥ ብዙ ፋይል በአንድ ቦታ ሲከማች ሲስተሙ ክራሽ እንደሚያደርገው አይነት ነው። ዓለማችን ለእያንዳንዱ ቦታ ከፍተኛ የፋይል መጠን ገደብ አላት። ታዋቂው አስትሮፊዚስት ኒል ዲግራስ ታይሰን በሲሙሌሽን ውስጥ ነው የምንኖረው ተብሎ በቀጥታ ሲጠየቅ መልሱ 50 ለ50 የሚል ነበረ። ምክንያቱም ደግሞ እኛ ራሳችን አእምሮን በኮምፒውተር ለመፍጠር በጣም ተቃርበናል። ስለዚህ እኛን የፈጠሩን አካላትም በሌላ አካል የተፈጠሩ ሊሆኑ ይችላሉ። ዋና ሳይንቲስቶች ይህንን ጉዳይ እንደ ቀልድ ሳይሆን እንደ ሳንቲም ግልበጣ 50-50 እድል እያዩት ነው። ዓለማችን ልክ ባለፈው ሐሙስ ሁሉንም ትውስታዎቻችሁን ይዛ በአንዴ እንደተፈጠረች እንዴት ማወቅ ትችላላችሁ? ማወቅ አትችሉም።
ሁሉም ነገር ልክ እንደነበረ ነው የሚመስለው። በሲሙሌሽን ቲዮሪ ውስጥ ፕሮግራሙ የድሮ የሐሰት ታሪክና ትውስታዎችን ጭኖልን በቅርቡ ጊዜ ተለቆ ሊሆን ይችላል። የልጅነት ትውስታዎቻችሁ የጌሙ መጀመሪያ ሎዲንግ ስክሪን ምስሎች ሊሆኑ ይችላሉ። የአንስታይን አንጻራዊነት ቲዮሪ እንደሚነግረን ጊዜ በትላልቅ ስበት ባላቸው አካላት አጠገብና በከፍተኛ ፍጥነት ውስጥ በዝግታ ይጓዛል። በኮምፒውተር ቋንቋ የሎድ ባላንሲንግ ይባላል። ከባድ ስበት ያላቸው ቦታዎች ብዙ ስሌት ስለሚጠይቁ ለሲስተሙ ጊዜ ለመስጠት ሲባል በዚያ ቦታ ላይ ጊዜ እንዲዘገይ ይደረጋል። ልክ ጌም ስትጫወቱ ምስሉ ሲበዛ ኮምፒውተር ላግ እንደሚያደርገው ማለት ነው። ዛሬ በቢሊዮን የሚቆጠሩ ገጸ ባህሪያት የራሳቸውን ኢኮኖሚና አርቲፊሻል ኢንተለጀንስ ኤአይ ያላቸው የቪዲዮ ጌሞችን እየሰራን ነው። በጥቂት አስርት ዓመታት ውስጥ ራሳቸውን እንደ እውነተኛ አድርገው የሚያስቡ ፍጥረታትን በኮምፒውተር መፍጠራችን አይቀሬ ነው። እኛ ይህንን ማድረግ ከቻልን ሌላ የበላይ አካል ከእኛ በፊት አድርጎታል ማለት ነው። እኛ ምናልባት የሌላ ሰው ቤታ ቴስት ልንሆን እንችላለን። ንቃተ ህሊና ኮንሺየስነስ አሁንም ምስጢር ነው። ሳይንስ በአካል ካለው ጭንቅላታችን ውስጥ እንዴት ማሰብና ማስተዋል ንቃተ ህሊና እንደሚፈጠር ሊያብራራ አልቻለም። ይህ የንቃተ ህሊና ከባዱ እንቆቅልሽ ይባላል። አንዱ ማብራሪያ ግን ንቃተ ህሊና በአካል የተገኘ ሳይሆን በቀጥታ በሶፍትዌር መልክ የተጫነ ፕሮግራም ስለሆነ ነው። አጽናፈ ዓለሙ በሚያስደነግጥ ሁኔታ ፍጹም የሆኑ የፊዚክስ ህጎች አሉ። እንደ ስበት ኃይልና ኤሌክትሮማግኔቲክስ ኃይል ያሉ የዓለማችን ህጎች እጅግ በጣም ጥንቃቄ በተሞላበት ሁኔታ የሚስተካከሉ ናቸው። ትንሽ ቅንጣት እንኳን ቢቀየሩ ኑሮ ህይወት ቀርቶ ቁስ አካል እንኳን ሊኖር አይችልም ነበረ። ይህ የፋይን ተርኒንግ እንቆቅልሽ ይባላል። ነገር ግን ዓለሙ ሲሙሌሽን ከሆነ ይህ ግልጽ ነው። ምክንያቱም ፕሮግራመሩ ጌሙ ሳቢ እንዲሆን አድርጎ ቁልፎቹን በትክክለኛ ቦታ ላይ ስላስተካከላቸው ነው። ኮምፒውተሮች እውነተኛ የአጋጣሚ ቁጥር መፍጠር አይችሉም። የሚጠቀሙት ሱዶ ራንደም የተባለ ሲታይ አጋጣሚ የሚመስል ግን አስቀድሞ የተወሰነ ኮድ ነው። አስፈሪው ነገር በኳንተም ሜካኒክስ ውስጥ ያሉት አጋጣሚዎች ጭምር ከስራ አስቀድሞ የተወሰነ የኮምፒውተር ኮድ ሊኖራቸው እንደሚችል ፊዚሲስቶች የተናገሩ ነው። ጥቁር ቀዳዳዎች መረጃዎችን ያጠፋሉ። የጥቁር ቀዳዳዎች መረጃ እንቆቅልሽ ሳይንቲስቶችን ለዘመናት ሞግቷል። ፊዚክስ መረጃ ሊጠፋ አይችልም ይላል። ጥቁር ቀዳዳዎች ግን የሚወጡትን ነገር ያጠፉታል። በሲሙሌሽን ቲዮሪ ግን ጥቁር ቀዳዳዎች የኮምፒውተሩ ጋርቤጅ ኮሌክሽን ማጠራቀሚያና ሚሞሪ ማጽጃ ናቸው። አላስፈላጊ መረጃዎችን በማጥፋት የኮምፒውተሩን ሚሞሪ ነፃ ያደርጋሉ። ስቲቨን ሃውኪንግ ለዓመታት የፈጀበት እንቆቅልሽ የቲዮሪ በአንድ ቅጽበት ይፈተዋል። ደ ማንዴላ ኢፌክት የኮምፒውተር አዳዲስ ማሻሻያዎች ሊሆኑ ይችላሉ። በሚሊዮን የሚቆጠሩ ሰዎች የታሪክ ማህደር ላይ ካለው ውጭ ሌላ የተሳተ ትውስታ በአንድ ላይ ይጋራሉ። ለምሳሌ ኔልሰን ማንዴላ በእስር ቤት እንዳሉ እንደሞቱ የሚያምኑ ብዙ ነበሩ። በሲሙሌሽን ዓለም ውስጥ ይህ የሚሆነው ፕሮግራመሮቹ በታሪክ ላይ ማሻያ አፕዴት ሲያደርጉ የሰዎችን ትውስታ ሙሉ በሙሉ ማስተካከል ሳይችሉ ሲቀር የሚፈጠር የአፕዴት ስህተት በግ ሊሆን ይችላል። ትውስታችሁ አልተሳሳተም፣ ምናልባት እውነታው ተስተካክሎ ኤዲት ተደርጎ ሊሆን ይችላል። ዴጃvu አንድ ነገር ከዚህ በፊት በፍጹም እንዳላጋጠማችሁ ያወቃችሁ ግን ይህንን ሁኔታ እኮ ከዚህ በፊት አይቼዋለሁ የሚል ስሜት ሰምቷችሁ ያውቃል? ይህ ዴጃvu ይባላል። ወደ 70% የሚሆነው የሰው ልጅ የሚያጠቃ ቢሆንም ሳይንስ ግን እስካሁን ሊያብራራው አልቻለም። በኮምፒውተር ቋንቋ ግን ይህ ሚሞሪ ካሺንግ ኤረር ሊሆን ይችላል። ማለትም በአሁኑ ቅጽበት የሚያጋጥማችሁ ነገር በአንድ ጊዜ ወደ አጭር ጊዜና ወደ ረጅም ጊዜ ሚሞሪ መመዝገቢያ ክፍል ውስጥ ሲጻፍ አእምሯችሁ አሁን እየሆነ ያለውን ነገር እንደ ድሮ ትውስታ አድርጎ ይቆጥረዋል። በሌላ አነጋገር ሲሙሌሽኑ ግሊች ሲያደርግ የእናንተንም አእምሮ አብሮ ያሳስታል። የዓለማችን መጀመሪያ የሆነው ቢግ ባንግ የጀመረው በሚያስደንቅ ሁኔታ ስርዓት ባለውና ዝቅተኛ በሆነ የኤንትሮፒ የዝብርቅርቅነት መለኪያ ደረጃ ነበረ። ይህ በተፈጥሮ የመከሰት ዕድሉ በስታቲክስ ስሌት ከዜሮ የተጠጋ ነው። ነገር ግን ሲሙሌሽን ከሆነ ፕሮግራም ገና ሲከፈት ኢኒሻላይዝ ሲደረግ ልክ እንደ ማንኛውም ሶፍትዌር ሁሉ ነገር በስርዓት መጀመር አለበት። ይህ ዝቅተኛ ኤንትሮፒ ዓለማችን በእቅድ ኦን ተርን ኦን የተደረገች መሆኑን ፍንጭ ይሰጣል። የፈርሚ ፓራዶክስ የሚባለው ጥያቄ እንዲህ ይላል። አጽናፈ ዓለሙ ይህንን ያህል ሰፊና አሮጌ ከሆነ ሌሎች ፍጥረታት የታሉ? እስካሁን የባዕድ ፍጥረታትን ስልጣኔ ማግኘት ነበረብን።
ግን አላገኘንም። የሲሙሌሽን ቲዮሪ መልስ ቀላል ነው፣ አልተጻፉም። ይህ ሲሙሌሽን የተሰራው ለምድር ወይም ለአንተ ብቻ ከሆነ ፕሮግራመሮቹ በቢሊዮን የሚቆጠሩ ሴሎች ስልጣኔዎችን ምስል ለመጫን ሬንደር ለማድረግ ለምን የኮምፒውተራቸውን አቅም ያባክናሉ? ዓለሙ ባዶ የሆነው ለኛ ብቻ ተብሎ ስለተሰራ ሊሆን ይችላል። ወደ ኳንተም ደረጃ በጥልቀት በተመለከተን ቁጥር ፊዚክስ ይበልጥ እየተገላለጠ ይሄዳል። በኳንተም ደረጃ በጣም ጥቃቅን ቅንጣቶች ውስጥ ስንገባ እውነታው በአእምሮ ለመረዳት የሚከብድ ይሆናል። ቅንጣቶች ማዕበል ይሆናሉ። ድመቶች በአንድ ጊዜ የሞቱም ህያውም ይሆናሉ። ሁለት ርቀት ያሉ ቅንጣቶች ደግሞ በአንድ ቅጽበት ይግባባሉ። የሚሆነው ሲሙሌሽን ዝርዝር ነገሮችን የሚያሳየው ሬንደር የሚያደርገው አስፈላጊ ሆኖ ሰው ሲመለከተው ብቻ ስለሆነ ነው። በሩቅ ስናየው ዝም ብሎ ምስሉን ያሳየናል። በጣም ስንቀርብ ግን ከስር ያለው የኮድ ምስጢር ይጋለጣል። እኛ ተጫዋች ሳንሆን ኤንፒሲ ልንሆን እንችላለን። ይህ እጅግ አስፈሪው ድል ነው። በሲሙሌሽን ውስጥ ብንኖር እንኳ የጌሙ ዋና ገጸ ባህሪያት ላይሆን እንችላለን። በሌላ ሰው ታሪክ ውስጥ ዝም ብለን ከጀርባ የምናልፍ ተራ ገጸ ባህሪያት ባክግራውንድ ኤንፒሲስ ልንሆን እንችላለን። ሲሙሌሽኑ ምናልባት ለአንድ እውነተኛ ሰው ብቻ እየሰራ ሊሆን ይችላል። እኛ ቀሪዎቻችን ግን እውነተኛ ሰው የምንመስል አርቲፊሻል ኢንተለጀንሶች ኤአይ ነን። ይህንን በፍጹም ማወቅ አትችልም፣ ምክንያቱም ኤንፒሲ ብትሆንም እውነተኛ የሰው ስሜት ይሰማሃልና። ሞት የመጨረሻው መስመር ላይሆን ይችላል። ይህ ደግሞ በሲሙሌሽን ውስጥ ካሉት አስደናቂ ነገሮች አንዱ ነው። ንቃተ ህሊናችን ሶፍትዌር ከሆነ ሞት ማለት የሁኔታ መቀየር በስቴት ቼንጅ ብቻ ሊሆን ይችላል። ሲሙሌሽኑ ንቃተ ህሊናችሁ ሌላ ቦታ ሊጭነው ሪሎድ ሊያደርገው ካለፈው የቁጠባ ነጥብ ሴፍ ፖይንት ሊያስነሳችሁ ወይም ወደ ሌላ ሲሙሌሽን ሊያዛውራችሁ ይችላል። በሃይማኖታችሁ ውስጥ ያሉት የዳግም ልደት፣ የትንሣኤና ከሞት በኋላ ህይወት መኖር ጽንሰ ሐሳቦች በሙሉ የዚህ ሲስተም አካል ሊሆኑ ይችላሉ። ጌም ኦቨር ማለት ያሰብነው ላይሆን ይችላል። እኛን የፈጠሩን አካላት ራሳቸው በሌላ ሲሙሌሽን ውስጥ ሊሆኑ ይችላሉ። እኛ ሰው ሰራሽ ዓለም ውስጥ ከሆንን እኛን የፈጠሩን ፕሮግራመሮች በሌላ ከፍተኛ ፕሮግራመር በተሰራ ዓለም ውስጥ የመሆን ዕድላቸው ሰፊ ነው። ይህ የሲሙሌሽኖች ሰንሰለት ማለቂያ የሌለው ሊሆን ይችላል። ታዲያ እዚህ ጋር አንድ አስፈሪ ጥያቄ ይነሳል። እኛ ወዳለንበት የመጨረሻው ታችኛው ክፍል የሚደርሰው የኮምፒውተር ፕሮሰሲንግ አቅም ምን ያህል ደካማ ይሆን? እኛ ምናልባት ሲሙሌሽን ውጤት ልንሆን እንችላለን። በሲሙሌሽን ውስጥ አለመሆናችን ማረጋገጫ ምንም መንገድ የለም። ይህ የነገሩ ሁሉ አሳሳቢ ክፍል ነው። የምናገኘው ማንኛውንም ማስረጃ ወይም የምናደርገው ማንኛውም ሳይንሳዊ ምርመራ ራሱ የሲሙሌሽኑ አካል ሊሆን ይችላል። መላምቱ ራሱ እንዳይፈርስ ተደርጎ የተሰራ ነው። ልክ በውሃ ውስጥ እንዳለ አሳ ውሃውን ማወቅ እንደማይችለው ሁሉ እኛም ከሲሙሌሽኑ ውጭ ያለው ዓለም ምን እንደሚመስል እንኳን ማሰብ አንችልም። ሲሙሌሽኑ በማንኛውም ሰከንድ ሊጠፋ ይችላል። ማንኛውም ሲሙሌሽን መጨረሻ አለው። ሰርቨሮች ይዘጋሉ፣ ተጫዋቾች ይሰለቻሉ፣ ወይም በጀት ያልቃል። በሲሙሌሽን ውስጥ ከሆንን ፕሮግራመሮቹ በማንኛውም ሰዓት የኮምፒውተሩን ሽቦ ፕለግ እንዳይነቅሉት የሚከለክላቸው ነገር የለም። በአንድ ቅጽበት ሁሉም ነገር መደበኛ ይመስላል። በሚቀጥለው ቅጽበት ግን ምንም ነገር አይኖርም። ምንም ማስጠንቀቂያ፣ ምንም ማብራሪያ የለም። አጽናፈ ዓለሙ መቆጠሩን ኮምፒውት መደረጉን በአንድ ያቆማል። ሲመጣ እንኳ አታየውም፣ መሆኑንም አታውቀውም። እውነታው ግን ይህ ነው። ስለ ጉዳዩ በጥልቀት ባሰባችሁ ቁጥር ሁለቱም መልሶች እኩል አእምሮን ያውካሉ። እኛ እውነተኛ ነን ከተባለ ይህ ሁሉ በኳንተም ደረጃ የምናየው አስገራሚ የፊዚክስ ሕግና ሚስጥር ከየት መጣ? ኮርነን ከተባለስ ይህ አሁን የሚሰማን የፍቅር የደስታና የመን ስሜት እንዴት ሊፈጠር ቻለ? ይህ አሁን እኔ ያቀረብኩላችሁ ሐሳብ የዩቲዩብ ባለቤት ሐሳብ አይደለም። የማትሪክስ ሲሙሌሽን ባለቤቶች ሐሳብ ነው። የአሁኑ እውነታችሁና የምትረግጡት መሬት ትንሽ የተናወጠ ከመሰላችሁ በፍጹም አትደንግጡ። ዝም ብላችሁ ወደ ሚስጥሩ ተቀላቀሉ። ግን አንድ ጥያቄ ልተውላችሁ። ይህ ቪዲዮ አልቆ ስክሪኑ ሲጠፋ ወደ እውነተኛው ዓለም ነው የምትመለሱት ወይስ ወደሚቀጥለው የጌም ሌቭል? ኮሜንት ላይ አስቀምጡልኝ። ይህ ገላጭ ቲዩብ ነው። ሚስጥራትን መግለጣችንን እንቀጥላለን። ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ሚስጥራዊ ቪዲዮ እስክንገናኝ ሰላም።